ይህ አዶናይ ቻናል ነው። አዶናይ ቻናል ኢትዮጵያ በያዌ ጸሎትና የቃል ቤት ሚኒስትሪ እየተዘጋጀ ወደ እናንተ የምናደርስበት የዩቲዩብ ቻናላችን ነው። ሰላም ሰላም ቅዱሳን በዓለም ዙሪያ ያላችሁ የጌታችንና መድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛ። ወንድማችሁ ያሬድ ነኝ ከባህር ዳር። ቅዱሳን ይህ አዶናይ ቻናል ነው። አዶናይ ቻናል ኢትዮጵያ በያዌ ጸሎትና የቃል ቤት ሚኒስትሪ እየተዘጋጀ ወደ እናንተ የምናደርስበት የዩቲዩብ ቻናላችን ነው። ይህን የዩቲዩብ ቻናል በቁጥር እንድንበዛ መልእክቶቻችን ለብዙ ሰዎች እንዲደርሱ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ስለሆነ በጌታ በኢየሱስ ክርስቶስ ስም እናመሰግናችሁ እንወዳለን። አሁንም በተከታዮች ቁጥር እንድንበዛ መልእክቶቻችን ለብዙ ሰዎች እንዲደርስ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ አሁንም ጥሪያችንን እናስተላልፋለን። እግዚአብሔር አምላክ ዘመናችሁን ይባርክ፣ አሜን። ቅዱሳን ከእግዚአብሔር ቃል አንድ ስፍራ አነባለሁ። በሐዋርያት ሥራ ምዕራፍ 2 ከ1 እስከ 5 እንዲህ ይላል። ባለ 50 የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ። ተቀምጠውም የነበሩበትን ቤት ሁሉ ሞላው። እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። ሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር ይላል። ክብር ለኢየሱስ ይሁን። በዓለ ሃምሳ የተባለው ቀን በደረሰ ጊዜ እግዚአብሔር የሰጣቸው ለእስራኤል ከሰጣቸው 7ቱ በዓላት አንዱ በዓል ነው። በዓለ ሃምሳ ወይንም የመከር በዓል የሚባለው እግዚአብሔር ከሰጣቸው ፍሬ ሁሉ በኩራቱን የሚያወጡበት ወደ ጎተራ ወደ ማጠራቀሚያ ወደ ማስቀመጫቸው ከማስቀመጣቸው በፊት ወደዛ ከማስገባታቸው በፊት ቅድሚያ ለእግዚአብሔር በኩራትን የሚሰጡበት በዓላቸው ነው። ዘርተን አልከሰርንም ብለው እግዚአብሔርን የሚያመሰግኑበት፣ በዘር በፍሬ መባረካቸውን ለእግዚአብሔር ምስጋና የሚያቀርቡበት፣ በኩራትን የሚሰጡበት በዓላቸው ነው። በዚህ በምስጋና ቀን ግን እስከ ዛሬ ከተደረገው ነገር የተለየ ነገር ሆነ። እሱም ምንድነው የሆነው? አንድ ታላቅ ድንቅ እስከ ዛሬ ድረስ በምድራችን ላይ ሆኖ የማያቅ የመንፈስ ቅዱስ እንቅስቃሴ ሆነ። ምንድነው የሆነው? በዓለ ሃምሳ በተባለው ቀን ድንገት ነው የሚለው። አስቦበት ሳይሆን ተዘጋጅቶበት ሳይሆን ድንገት በሰው አሰራር፣ በሰው ሐሳብ፣ በሰው መረዳት፣ በሰው ዕውቀት ሳይሆን እግዚአብሔር በራሱ ጊዜና በራሱ ዕውቀት በራሱ ፍቃድ ያሰበውን ያደረገበት ቀን። ስለዚህ እነኚህ ከ120 ያላነሱ ሰዎች በተቀመጡበት ቤት ድንገት እንደሚነጥቅ አውሎ ንፋስ ድምፅ ከሰማይ መጣ ይላል። የመጣው ንፋስ እንደተለምዶ ከአራቱም አቅጣጫ የመጣ አይደለም። ከሰሜን የመጣ አይደለም፣ ከደቡብ የመጣ አይደለም፣ ከምስራቅ ወይ ከምዕራብ የመጣ አይደለም። ቀጥታ የመጣው ከሰማይ ነው። ድምፅ ነው የመጣው። እንደ አውሎ ንፋስ ድንገት ከሰማይ ድምፅ መጣ። የመጣውም ድምፅ ተቀምጠው የነበሩበትን ቤት ሞላው ይላል። ንፋሱ ቤቱን ሞላው፣ ድምፁ ቤቱን ሞላው። መንፈስ ቅዱስ ሲመጣ ይሞላል። ድንገት ቤቱን ተሞላ። በቃ መሞላቱ ድምፁ በቤቱ መሞላት የሚነግረን የመጣው የእግዚአብሔር ክብር ኃይለኛነት፣ ግርማ ሞገሱን። ድምፁ አደገኛ ነው። በዛ ንፋስ ውስጥ በዛ አውሎ ንፋስ በሚመስል ድምፅ ውስጥ ደግሞ ሌላ ምን ታያቸው ይላል? እንደ እሳት የተከፋፈሉ ልሳኖች እሳት ታያቸው። የመጣው ድምፅ የሚታይ ነው። የመጣው ነገር በአይነ ስጋ የሚታይ ነው። ልክ ዮሐንስ ራእዩ ላይ እንደነገረን የሚናገረኝን ድምፅ ለማየት ዘወር ባልኩኝ ጊዜ እንዳለው
የመጣው ነገር ፐርሰን ነው። መንፈስ ቅዱስ በኃይል መጥቶ ነበረ፣ ቤቱን ሞላው። የተቆራረጠ እሳት የሚመስል የእሳት በቃ የሚመስል በእያንዳንዳቸው ላይ ምን አለ? ወረደባቸው፣ ተቀመጠባቸው። የእሳት ምላስ የሚመስል ሴቶች ይህንን ታውቃላችሁ። የእሳት ምላስ ማለት በምድጃ ላይ በአንድ በኩል የሚወጣ እሳት እንዴት ነው ሲገርፍ ሰውነትን እንዴት እንደሚያቃጥል። ወይንም ትንቢተ ዳንኤል ምዕራፍ 4 ላይ ዳንኤልና የዳንኤልን ጓደኞች ወደ እሳቱ የጣሏቸው እነዛ ሰዎች ወላፈኑ እንዴት እንዳደረጋቸው የእሳት ምላስ ኃይል ምን አይነት እንደሆነ እዛ ጋር ይነግረናል። በእሳት ወረደ መንፈስ ቅዱስ። ክብር ለኢየሱስ ይሁን። መንፈስ ቅዱስም ሞላባቸው። መንፈስም ይናገሩ ዘንድ እንደወደደ እንደፈቀደ አዳዲስ ልሳኖችን ሰጣቸው፣ ቋንቋን ሰጣቸው። ክብር ለጌታ ለኢየሱስ ይሁን። ባለ 50 መንፈስ ቅዱስ ወደኛ የመጣበት ነው። ይሄ መንፈስ እንዴት ድንገት መጣ ካላችሁ የተነገረው የትንቢቱ ቃል ይፈጸም ዘንድ ነው። በትንቢተ ኢዮኤል ላይ የተነገረው የትንቢት ቃል የተፈጸመበት ቦታ ነው። እነሆ በስጋ ለባሽ ላይ ሁሉ መንፈሴን አፈሳለሁ ብሎ እግዚአብሔር ከዘመናት በፊት የተናገረው ትንቢት የተፈጸመበት ነው። ከትንቢተ ኢዮኤል ቀጥሎ ራሱ መጥምቁ ዮሐንስ የተናገረው ትንቢት የተፈጸመበት ነው። እኔ በውሃ አጠምቃችኋለሁ፣ ከእኔ በኋላ ግን የሚመጣው እሱ በእሳት ያጠምቃችኋል ብሎ የተናገረበት ቦታ ነው። ያ ትንቢት የተፈጸመበት ነው። ኢየሱስም አለ እኔ ብሄድ ይሻላችኋል፣ እኔ ከሄድኩኝ አጽናኙ መንፈስ እሱ ይመጣላችኋል። ሊያርግም ሲል አረጋግጦ ነገራቸው። እኔ ሄዳለሁ፣ ነገር ግን ኃይልን እስክትቀበሉ ድረስ በኢየሩሳሌም ተቀመጡ። ያ ኃይል የተባለው ይሄ ድንገት የመጣው እንደሚነጥቅ አውሎ ነፋስ ሆኖ የመጣው የእሳት ምላስ መስሎ የመጣው በኃይል የመጣው መንፈስ ቅዱስ ነው። ባለ 50 መንፈስ ቅዱስ ከኛ ጋር ሊሆን የመጣበት ነው። እንደ ብሉይ ኪዳን አገልግሎቱን ፈጽሞ የሚሄድበት ቦታ አይደለም። እኔ ብሄድ ይሻላችኋል፣ አጽናኙን መንፈስ ልካላችኋል፣ እሱ ከእናንተ ጋር ለዘላለም ይኖራል። ባለ 50 መንፈስ ቅዱስ ከኛ ጋር ለዘላለም ሊኖር የወረደበት ጊዜ ነው። ጌታ እስኪመጣ ድረስ እስከ ዘላለም ድረስ ወደ ጌታም ከሄድን በኋላ ስለዚህ ባለ 50ን ስናስብ ባለ 50ን ስናከብረው የመንፈስ ቅዱስ ቀን ብለን ስናውጀው መንፈስ ቅዱስ ለዘላለም ከእኛ ጋር ሊኖር መንፈስ ቅዱስ ለዘላለም ከእኔ ጋር ሊኖር የወረደበት ቀን ነው። ትንቢቶች የተፈጸሙበት ቀን ነው። በጌታ በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር በእናንተ ህይወት ላይ የተናገረው ነገር ሁሉ ይፈጸም። እግዚአብሔር ያላችሁ ነገር ይሁን። ትንቢቶቻችሁ ወደ ፍጻሜ ይምጡ። እግዚአብሔር የገባላችሁ የተስፋ ቃል በጌታ በኢየሱስ ክርስቶስ ስምና ስልጣን ስጋ ይልበስ። መንፈስ ቅዱስ በኃይል ወደ እናንተ ህይወት ይምጣ፣ ወደ ቤታችሁ ይምጣ። ተቀምጠው የነበሩበትን ቤት ሞላው እንደሚል በኢየሱስ ክርስቶስ ስም ትዳራችሁ፣ ህይወታችሁ፣ አገልግሎታችሁ በመንፈስ ቅዱስ የተሞላ ይሁን። የእግዚአብሔር መለኮታዊ እጅ በእናንተ ላይ ትምጣ። ለውጥ በህይወታችሁ ላይ ይምጣ። የክብር መንፈስ ወደ እናንተ በኢየሱስ ስም እንዲመጣ ጸልያለሁ። ድንገት መጣ የተባለው መንፈስ ቅዱስ ድንገት ቤታችሁ ይምጣ። ያልጠበቃችሁት እንግዳ ድንገት እንደሚመጣ መንፈስ ቅዱስ ድንገት ወደ ህይወታችሁ እንዲመጣ በኢየሱስ ስም ጸልያለሁ። የመንፈስ ቅዱስን ኃይል እየተጠባበቃችሁ ያላችሁ ቢሆን በኢየሱስ ክርስቶስ ስምና ስልጣን መንፈስ ቅዱስ ወደ እናንተ ይምጣ፣ ያግኛችሁ በኢየሱስ ስም።
ክብር ሁሉ ለጌታ ለኢየሱስ ይሁን። አሜን።